አይቻልም ይላል። ምክንያቱም ወደ እግዚአብሔር የሚቀርብ ሁሉ እግዚአብሔር መኖሩንና ከልብ ለሚሹትም ዋጋ እንደሚሰጥ ማመን አለበት ይላል። ኢየሱስ ያድናል። ኢየሱስ ጌታ ነው። እንጸልይ። እግዚአብሔር አምላካችን ሆይ በኢየሱስ ስምና ስልጣን በእምነት መቆም ይሆንልን። በእምነት እግዚአብሔር በተናገርከን ቃል ላይ ቆመን በጌታ በኢየሱስ ስም ፍሬ ማፍራት ይሆንልን። እግዚአብሔር ዘላለም አምላክ ሆይ የተቀበልነውን የሰማነውን ነገር ይዘን በኢየሱስ ስምና ስልጣን በፍሬያማነት ወደፊት እንድንዘልቅ በኢየሱስ ስም አንተ እርዳን። ክፉ ይታሰር፣ የጠላት ምክር ይበተን። ሁላችንን ባርከን፣ በእምነት አሳድገን፣ በእምነት ባርከን። ስለ ሁሉ ተመስገን። በኢየሱስ ስም አሜን። ክብር ለኢየሱስ ይሁን። አንደኛ ወደ እግዚአብሔር መቅረብ ስንቀርብ እግዚአብሔርን አውቀን ነው መቅረብ ያለብን። ማን ነው? who is God? ኦልማይቲ ጋድ የተባለው እግዚአብሔር ማን ነው? ሁላችንም የተጠቀነው እግዚአብሔር ማን ነው? ኢየሱስ ያድናል። ሁለተኛ ላይ እግዚአብሔር አለ መኖሩን ማመን። ጌታ ይባረክ። ስንቀርብ ማመን፣ ሁለተኛ እግዚአብሔር መኖሩን ማመን። እግዚአብሔር አለ በሉ። እግዚአብሔር አለ። እግዚአብሔር በዙፋኑ ላይ ነው በሉ። እግዚአብሔር በዙፋኑ ላይ ነው። ጃፓሳካቦያ አሜን አሜን። ኢየሱስ ያድናል። አሜን። አሁን ሳይንቲስቶች ቢሄዱ ይሄ ምድር ጨርሶ ጨረቃ ላይ ቢወጡ እንደገና ሌላ ማርስ የሚባላል ጁፒተር የሚባላል ወደ 6 ሚሊዮን ከዚህ ምድር የሚበልጡትና የሚያንሱት ፕላኔቶች ተገኝተው አሁን ግራ ተጋብተዋል። የት ነው ያለው እግዚአብሔር? እግዚአብሔር አለ በለው። እግዚአብሔር ከዛም አልፎ ደግሞ እቺ ምድር አንድ ጋላክሲ ነው የምትባለው። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ሃሌሉያ። እንደገና ደግሞ እነዚህ 6 ሚሊዮን ከምድር የሚበልጡ ፕላኔቶች በዚች ምድር ዙሪያና ፀሐይ ይሽከረከራል በአንድ ጋላክሲ ዙሪያ። እንደዛ ደግሞ ሌላ ጋላክሲ አለ። 2 ሚሊዮን ጋላክሲ ተገኝተዋል ይላል። የት ይገኛል? አንዱን ጋላክሲ ምድር ያረፈችበትን ጋላክሲ በአየር በፀሐይ ጨረር አንድ ሰው ሄዶ ለመጨረስ 2 ሚሊዮን ዓመት ይፈጃል። እስቲ የት ይደረሳል? እግዚአብሔር የት ነው ያለው? ኢየሱስ ያድናል። አሜን አሜን። በአንድ 100 ዓመት ከአንድ ፕላኔት ላይ ወደ ሌላ ፕላኔት መሄድ ይቻላል ይላል። 100 ዓመት ሰውየው እየሄደ መንገድ ላይ ይሞታል። እግዚአብሔር አለ በለው። እግዚአብሔር አለ። እግዚአብሔር በዙፋኑ ላይ ነው በለው። እግዚአብሔር በዙፋኑ ላይ ነው። ጌታ ይባረክ። አሜን አሜን። እኔ ሰሞኑን ይህን ነገር ሰምቼ ግራ ገባኝ። ከዛ መንፈስ ቅዱስ እንደዚህ አለ። እንቅልፍ አጥቼ እሱን ብቻ ማሰብ ጀመርኩ። ከዛ ጌታ እንደዚህ እውቅና ስላልሰጠኸኝ ነው እንደዚህ የምትጨነቀው አለኝ። ከዛ እውቅና ሰጥቻለሁ ስል ልብ ኢየሱስ ያድናል። ልክ ሰው የሚቅበዘበዘው ለእግዚአብሔር ስራ እውቅና ስለማይሰጥ ነው። እውቅና ስትሰጡ እግዚኦ አቤት እግዚአብሔር ስትሉ በቃ ልባችሁ ያርፋል። ኢየሱስ ያድናል። ኢየሱስ ያድናል። ጂሰስ ኢዝ ሎርድ። ሃሌሉያ። የእኛ አምላክ ለሙሴ ሲገለጥ እኔ ያለና ማን አገኝ ግን የት ነው እግዚአብሔር? ማን ነው? ፈርዖንም እስራኤላውያንም ብሉኝ ምን እላለሁ አለ። ያለና የነበረ ልኮኛል። ኢየሱስ ያድናል። አልፋና ኦሜጋ የመጀመሪያ የማይታወቅ የመጨረሻው የማይታወቅ እግዚአብሔር ልኮኛል። ኢየሱስ ያድናል።
ኢየሱስ ያድናል። አሜን። ሻፖሶኮቦያ ሌላ ደግሞ ሶስተኛ ምንድን ነው? ለሚፈልጉት ዋጋ እንደሚሰጥ ዋጋዬ በእግዚአብሔር እጅ ነው። ኢየሱስ ያድናል። ለምናደርገው ነገር ሁሉ ለመንፈሳዊ ነገር ሁሉ ዋጋ የሚከፍል እግዚአብሔር አለ። ለውሏችን፣ ለአዳራችን፣ ለቃል ማንበባችን፣ ለጸሎታችን፣ ለወንጌል ስርጭታችን አምነን ዋጋ የሚከፍል እግዚአብሔር በዙፋኑ ላይ ነው። አሜን። እግዚአብሔር ዋጋ ይከፍላል። እግዚአብሔር ዋጋ ይከፍላል። ኢየሱስ ያድናል። አሜን አሜን። ኢየሱስ ያድናል። አሜን። ጌታ ይባረክ። አሜን አሜን። ሃሌሉያ። አሜን። ዣፖሶኮቦያ ምንድነው እምነት? እምነት ምንድነው? ክብር ለኢየሱስ ይሁን። ይህ 39 ቁጥሮች አሉት። እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ ነው። ጌታ ይባረክ። አይታይም ግን ያስረዳናል። ጌታ ይባረክ። ስለዚህ ብዙ ሰዎች ትልቅ ሰዎች የሚሸወዱት የታለ በማለት ነው። የሚዳሰስ ነገር የለም፣ የሚጨበጥ ነገር የለም። አንተ ግን አለ ዘላለ ይላሉ። ኢየሱስ ያድናል። እግዚአብሔር አለ በሉ። እግዚአብሔር አለ። ሃሌሉያ። አሜን። የማይታየውን እናምናለን። የማይታይ ነገር ወደ መታየት ይመጣል። ጌታ ይባላል። ሁላችንም የዘላለም ሕይወት አለ ብለን አምነናል። እርግጠኛ ነኝ እግዚአብሔር በቅርብ ጊዜ ለሁላችንም አሳልፎ ይሰጠናል። አሜን። ኢየሱስ ያድናል። ሃሌሉያ። እኔ እግዚአብሔር ትንሽ የሆነ ነገር ተናግሮኝ ነገ እንደዚህ ይሆናል፣ የሆነ ሰው ብር ይዞ ይመጣል ትቀበላለህ ብለው ካደረገልኝ የዘላለም ሕይወትን እንዳምን ያ ነገር ምንድነው? ምስክር ነው። ኢየሱስ ያድናል። እና እዚህ ጋር ነቢያቶችን ጠርቻቸው ነበር እና የእግዚአብሔር ባሪያዎች አንተ ኪቦርድ ቆሞ እናያለን። ይሄ ምንድነው? እምነት ነው። ኢየሱስ ያድናል። ኪቦርድ አለ ወይ? ኧረ የለኝም፣ ምንም የለም። ኪቦርድ ግን ቅርብ ጊዜ እንደሚመጣ ጌታ ሳይቶኛል እያሉ ነበር። ኢየሱስ ያድናል። ኢየሱስ ያድናል። አይታይም፣ ግን እነሱ ከተናገሩት ከቅርብ ጊዜ በኋላ እግዚአብሔር አመጣው። ይዘው አንድ ሰው ተጨነኩ፣ እባክህ ወለት ሌሊት ሙሉ እንቅልፍ አጥቻለሁ፣ ፒያኖ እንዲገዛልኝ ያለ እሱ እኮ የቸርች መሪ ነው፣ የአማኑኤል ቸርች መሪ። ኢየሱስ ያድናል። እንቅልፍ እግዚአብሔር ከልክሎት ትልቅ ሰው ነው። ተሸውደዋል። እንደው በዘመኑ በትንቢት ምናምን ሸውደናል። በስሜት እንደሚሸውዱ እንደዛ አይነት ሰው አይደለም፣ የበሰለ ሰው። ኢየሱስ ያድናል። ደግሞ ትንቢትም የነገርኩ ሰው አይደለም። ጸልይ ስለኝ በጌታ በኢየሱስ ስም እግዚአብሔር ይባርክ ብዬ ሄድኩ። በኋላ አንዳንድ ጊዜ እንደዋወል ነበር። ኢየሱስ ያድናል። የት ነው ያለው? ተጨንቄያለሁ አለ። ምክንያቱም ይሄ ትንቢት መፈጸም ስላለበት እግዚአብሔር እሱ ጋር ብሩ እንዳለ አየና ገዛለታ ነው። ጌታ ይባረክ። ስለዚህ እምነት ማለት ይሄ ነው፣ ሳይታይ ማመን። ያ የማይታየው ነገር ደግሞ ነገ ወደ መታየት ይመጣል። ጌታ ይባረክ። ኢየሱስ ያድናል። አንዳንድ ሰዎች ከበሽታው እግዚአብሔር ይፈውሳል ስለን ሳንፈወስ ጌታ ይፈውሰኛል ተፈውሻለሁ ብለን ማመን። ጌታ ይባረክ። ከሆነ በኋላ የምናምነው እምነት አይደለም። እሱ ከሆነ በኋላ ዓለማውያንን ያምናል። እኛ ምን ሳይሆን በፊት ሳይደረግ በፊት ሳይመጣ
እንደሚያሳብት እናምናለን። ኢየሱስ ያድናል። ጌታ ይባረክ። ሁለተኛ እምነት አለ የሚባለው እምነት የተጣለበት ነገር ሳይታይ መቅረት አለበት። ሶስተኛ እምነት ሊኖር የሚችለው እግዚአብሔር በሰጠን የተስፋ ቃሎች ላይ በእርግጠኝነት በመመስረት አኗኗራችን ልንለውጥ ነው። ኢየሱስ ያድናል። እምነት ሊኖር የሚችለው እግዚአብሔር በሰጠን የተስፋ ቃሎች ላይ በእርግጠኝነት ስንቆም ነው። ጌታ ይባላል። ያ ሰው ምን አይነት ሰው ይባላል? አማኝ። አማኝ የሚባለው ሰው እግዚአብሔር በተናገረው ነገር ላይ የቆመ እድሜ ቢሄድ ዘመን ቢሄድ እዚህ ቦታ ላይ ብዙ ሰዎችን እናያቸዋል። እነ አብርሃም፣ እነ ሄኖክ፣ እነ አቤል፣ እነ ሙሴ እስራኤላውያን። ያቺ ደግሞ ገረሙታ ሴት። ክብር ለኢየሱስ። ኢየሱስ ያድናል። እነ ጌዴዎን፣ እነ ሳምሶን፣ እነ ዮፍታሔ ያፖሶ ኮቦያ አሜን።